ሰላም ብላል ፊት ክችን ቤተሰቦች ሰላም ናችሁ? እንዴት ናችሁ? ከሰው ጋር አጋጣሚ ሆኖ ያው በአጋጣሚ ተገናኝተን ነበር እና አንድ ነገር ጠይቄው ነበር። አንድ ሰው ስኬታማ ለመሆን ምን መሆን አለበት ብዬ ስጠይቀው የሰጠኝ መልስ በጣም የሚገርም ነው። የሰጠኝ መልስ ምንድነው? የሰዎችን መብት ሳትነካ፣ የሰዎችን ህልም ወይም ደግሞ የሰዎችን ደግሞ ተስፋ ሳትነካ፣ የሰዎችን ቅስም ሳትሰብር በራስ እንትን ላይ ብቻ ፎከስ ካረክ ስኬታማ ትሆናለህ። ይሄን አድርግ ነው ያለኝ። በጣም ነው የገረመኝ ታውቃላችሁ። እና እኛ የሰዎችን መብት አንርገጥ፣ ሰዎችን አናንቋሽ፣ ሰዎችን አናዋርድ፣ የሰዎችን መብት እንጠብቅ፣ በራሳችን ላይ ብቻ ፎከስ እናድርግ፣ ራሳችን እንገባ፣ ጤናችን እንጠብቅ፣ ቤተሰባችን እንጠብቅ። ይሄን ካደረግን ውጤታማ እንሆናለን ማለት ነው። ሰላም ብላል ፊት ክችን ቤተሰቦች፣ ይሄ አሁን የሚሰራው ስፖርት አሁን ለምሳሌ የሶስት አይነት እንትን ነው የሚሰጠው፣ የሆድ፣ የጀርባ እንዲሁም ደግሞ የትከሻ ይሰጠናል ማለት ነው። በአንድ አይነት ስፖርት ሶስት አይነት እንትን መስራት ይቻላል ማለት ነው። ያ እና ይሄን አድርጋችሁ በደንብ ሞክሩት። በትክክል ከሰራችሁ በዚህ ቶሎ ውጤታማ ትሆናላችሁ። እንዲሁም የእግር ማለት ነው አራት አይነት ነው መሰረሰቼ ነው። ይሄ ደግሞ ያው እንደምታዩት የእግር የትከሻ የእግር የትከሻ የደረት ስፖርት የሚሰጠን በጣም ቆንጆ እንትን ነው። የመቀመጫ እንዳትዘናጉ፣ በተለይ ሴቶች ይሄን ብትሰሩ ጂም ቤት የምትሄዱ በጣም ውጤታማ ትሆናላችሁ። የመቀመጫ የእግር የትከሻ የደረት ይሰራልናል ማለት ነው። እጅግ በጣም ምርጥ የሆነ ስፖርት ነው። ሰርታችሁ ሞክሩት። አክሮባት ደግሞ ለመለማመድ የምትፈልጉ ሰዎች መጀመሪያ ከግድግዳ ጋር ከዛ